ሰሞኑን ዩናይትድ አረብ ኤሚሬት ከሼክ መሐመድ ቢን ዛይድ ጋር ስንወያይ ኢትዮጵያ ውስጥ የእስልምና ኢንስቲትዩት መክፈት እናስባለን፣ ምን ታግዘናለህ አልኩት። ብዙ እናግዛችኋለን፣ ምን ትፈልጋላችሁ? ማስተማርም እናስባለን አለኝ። አይ እንድታስተምሩን አንፈልግም፣ እናንተ ዲን ጠፍቶባችኋል። እኛ እያሰብን ያለነው ቶሎ ቶሎ ብለን አረብኛውን ተምረን እናንተን አስተምረን ለመመለስ ነው አልኩት። ለምን እንደዛ አሰብክ አለኝ። ሁለት ነገር ነው የነገርኩት። እስላም ሰላም ለሁሉ የሚል አስተምሯል። በመካከለኛው ምስራቅ አልጄሪያን፣ የመንን፣ ግብፅን አሁን እያጋጠመ ያለው ሁሉ እያፈረሰ ያለው እስላም ራሱ ነው። እስላምን የሚያፈርስ እስላምን የማይገነባ እስላምን የማያግዝ እስላም እናንተ ውስጥ ስር እየሰደደ ነው ያለው። ዋናውን የፒስ አስተምሮ የሰላም አስተምሮ ረስታችኋል።